ስላዩ ነው። አሁን ወደኛ እናምጣ። do you think waste of time, waste of money ደግመን የኢየሱስን ትምህርት መስማት እንዳይመስላችሁ። this is association አብሮ በመሆንና የክርስቶስን ትምህርት በመስማት ደግሞ ስለ እግዚአብሔር መስማት ማለት እያስጠጋችሁ ነው። የሆነ አይነት አትሞስፌር ውስጥ ክልል ውስጥ እየገባችሁ ነው። ቤታችሁ ላይ ያለ አትሞስፌር መቀየር አለበት። ቤታችሁ ውስጥ የምትመለከቱት ቴሌቪዥን ሁሉ መቀየር አለበት። if you want to be somebody አትሞስፌር መቀየር አለባችሁ። እየሰማችሁኝ ነው? የሆነ ፊልም ኤምቢሲ 4 ኤምቢሲ 3 ኤምቢሲ 2 እየቀላቀላችሁ አትቀቡም። ኤምቢሲ 2 ያየ ኤምቢሲ 2 ቅባት ያገኘዋል። እየቀላቀላችሁ አትቀቡም። ኤምቢሲ 2 ያየ ኤምቢሲ 2 ቅባት ያገኘዋል። ከዛ አንድ ቀን ሳናስበው እንትናን እኮ ወዳ ሄደች የሚባል ዜና እንሰማለን። እንዳይመስላችሁ የምትካፈሉት ቅባት የውሏችሁን ነው። አይድነቃችሁ። በመሃል እንትና እኮ ዓለማዊ ወደደች ቢባል ምንም በአንድ ጊዜ አትወድም። ኤምቢሲ 2 ተቀብታ ያየችውና ኔቨር አሶሲዬሽን ሪሊ ማተርስ። ከማጋር ነው የምትውሉት? ውሏችሁ። ውሎ ማለት እኮ የግድ እኮ ሰው አይደለም። ውሏችሁ የምታዩት ነገር ምንድነው? የምትሰሙት ነገር ምንድነው? ቤታችሁ ውስጥ የሚከፈተው ሲፈውስ ምናምን ነገር እዩ። የሆነ ቅባት ወደ እናንተ ይመጣል። ለምን ሲባል የእግዚአብሔር ህልውና አትሞስፌር ይፈልጋል። የእግዚአብሔር ቅባት አትሞስፌር ይፈልጋል። እስቲ ምን አይነት አትሞስፌር ቤታችሁ እንዳለ ቼክ አድርጉ። ያው ነው የሚያገኛችሁ። አንድ ትልቅ የእግዚአብሔር ሰው ሲናገር ሰማሁት። ምን እንደሆንኩ አላውቅምና አንድ ቀን ማታ ላይ ቤት ውስጥ ተቀምጠን የሆኑ ሰዎች የሚገዳደሉበትን ፊልም አየዋል እና ካየው በኋላ ምናምን ዘጋሁት። ቀላል ነገር ባይብሌን አጠናው፣ ጸለይኩና ስተኛ ሌሊት ስገዳደል አደርኳል። ስተኳኮስ ይኸው ትልቅ ሙታን ያስነሱ ምናምን ሰዎች ናቸው አይደል? እነሱ እንኳን አትሞስፌራቸውን ቀይረው ነው በቅባት የሚኖሩት። አትሞስፌሩን ያላስተካከለ ሰው አይቀባም። ዩሲ አትሞስፌራችሁ ለመስላችሁ ዓለም ሁሉ ከናንተ ጋር እየተጋፋ ነው የምትውሉት። ውሎ ገና ስትገቡ እኮ ሞል ውስጥ እኮ የሚከፍቱላችሁ የሞል ማሳመሪያ ዘፈን እኮ አትሞስፌር አይደል ነው እኮ። የምትገቡበት ሱቅ ሁሉ እኮ አትሞስፌር አለው አይደል እንዴ? እነዚህ ሁሉ አትሞስፌሮች እኮ ቅባት ናቸው ከዛኛው ክልል። ለምን መሰላችሁ? ቅባት ማለት እኮ ማሸት ማለት ነው። ስለዚህ በዚህ አትሞስፌር ያሻችሁና ከዛ የኢኮኖሚ ዋልታ ቡና እንዳለው ማለት ነው። አግኝታችሁኛል? ውሎ it really matters። ስለዚህ ዓለም እንደዚህ እየተጋፋን የስጋው ክልል የሰው ዓለም የአዳም መንግስት እንደዚህ አይነት አትሞስፌር ሰርቶ እዛ ውስጥ በስራ ሰበብ 8 ሰዓት 10 ሰዓት ተወሽቀን ከርመን ከዛ በኋላ 1-2 ሰዓት እዚህ ቸርች መተን በመናደርገው ነገር እኮ የሚመጣ ነገር የለም። እንደገና ቤት ስንገባ ሌላ አትሞስፌር መቀየር አለብን። እዛም ተቀምጠን በልሳን አትሞስፌር ማስተካከል ትራንኩላይዝ ማድረግ አለብን። በልሳን እየጸለይን መስሪያ ቤት ውስጥ እየተንቀሳቀሳችሁ ሴልስ ከሆናችሁ በልሳን እየጸለያችሁ የግድ አትሞስፌር ካልቀየራችሁ፣ አሶሲዬሽናችሁ ካልተቀየረ፣ የመንፈሳዊ ክልላችሁን ካላበዛችሁ፣ ወክማናችሁን ክፈቱና እዚህ ጋር አድርጋችሁ መዝሙር ስሙ። መዝሙር ደግሞ የበርበሬ የሽሮ አትስሙ። ክብር ህልውና ትልቅነቱን አግኝታችሁኛል። እንዲህ ስብከት ትክክለኛ የሆነ አትሞስፌር ማተር ያደርጋል። አያችሁ ኢሳይያስ እንዲህ አለ፣ የተበላሸ አትሞስፌር ውስጥ ነበር የምኖረው፣ ምህረት ተደረገልኝ ዛሬ አለ። ከነበርኩበት ክልል ምን ልሆን ነው? ልወጣ ነው። መጥቶ ከንፈሩ ነካውና ካሁን በኋላ ክልል ተቀይሯል አይደል? ኦኬ አሁን ወደኛ እናምጣውና እኛ ምን እንይ ሜሴጅ ሊኖረን ይገባል። አሁን እቺን ነገር ብቻ ሰርተን እንውጣ። እስቲ ሁሉም ሰው ኢሳይያስ 53 ላይ ወጡ። ኢሳይያስ 53 ዝም ብሎ የሚነበብ ክፍል አይደለም። ኢሳይያስ 53 ማለት እዩ ከተባለ ልናየው የሚገባን መንፈሳዊ ለኤልያስ ለኤልሳ ማንን እይን የተባለ ሲሄድ አይደል? ለአዲስ ኪዳን አማኞች ሊቀቡ የሚችሉበት ሊያዩት የሚገባቸው ክርስቶስ የሰራውን ስራ። አሁን ጥያቄው በእኔ ስብከት በፓስተር ፒተር ስብከት ማየትና በመንፈስ ሬቨሌሽን አንደርስታንዲንግ ውስጥ ሆኖ ማየት ይለያያል።
አሁን አንድ ነገር ላስይዛችሁ ስለምፈልግ ነው። ኢሳይያስ 53ን ስትይዙት ኢሳይያስ 53 ዮሐንስ 3:15 ላይ አንድ የሆነ ቃል አለ። ዮሐንስ 3:15 ላይ አታጥፉት። ኢሳይያስ 53ን መጣ። ዮሐንስ 3:15 ላይ ኢየሱስ ያለው ነገር አለ አይደል? ሙሴ በምድረ በዳ እባብን ምን እንዳለ እንደሰቀለ የሰው ልጅም እንደዚሁ አይደል? በእርሱ